Hi there, this is Teddy from Teddy Family. የእንግሊዘኛ ቃላቶች አንድ ቃል ብዙ ትርጉም አለው የሚል ሀሳብ ይነሳል። አዎ አንድ ቃል ብዙ ትርጓሜ እንደየአገባቡ ሊኖረው ይችላል። ለምሳሌ ቴክ የሚለውን ወርድ እንውሰድ። የመጀመሪያው carry or hold መሸከም ወይም መያዝ ይላል። ኤግዛምፕል take this bag ይህን ቦርሳ ያዝ፣ ተሸከም። carry this bag hold this bag ማለት እንችላለን ማለት ነው። ሁለተኛው ትርጉሙ use or consume ነው፣ መጠቀም ነው። ኤግዛምፕል take some water means use some water ውሃ ተጠቀም እንደማለት ነው። ሶስተኛው accept or receive ማለት ነው፣ መቀበል ማለት ነው። ለምሳሌ take my advice ብል receive my advice accept my advice ምክሬን ተቀበል ማለት ነው። አራተኛው perform or an action ድርጊትን መፈጸም ያሳያል። ለምሳሌ take a walk ወክ አድርግ፣ ፈጽም፣ ፐርፎርም አድርግ እንደማለት ነው። take a nap ብንል ናፕ ውሰድ፣ ተኛ ብንል ድርጊት ፈጽም እንደማለት ነው። ስለዚህ ቴክ የሚለው ቃል carry መሆን ይችላል፣ ዩዝ መሆን ይችላል፣ አክሴፕት መሆን ይችላል፣ ፐርፎርም ወይም ድርጊትን መፈጸም ይሆናል ማለት ነው። ቴንክ ዩ ቬሪ ማች ባይ